እግዚአብሔር የረዳው ሰው አይቆምም በሁኔታው ይሄዳል እየጨመረ ያሸበሸብ ከፍ ይላል እየጨመረ ይሄዳል እየጨመረ እግዚአብሔር ከሱ ጋር ያለ እግዚአብሔር የረዳው ሰው ሲቤት ያሸበሽባል ወይ እግዚአብሔር ያገዘው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይሄዳል እየጨመረ ይሄዳል እየጨመረ ይሄዳል እየጨመረ እግዚአብሔር ከሱ ጋር ያለ ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቅባቱን ዛሬም ስለያዝኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱን እልልታ ጭብጨባችሁ ይሰማል። አይኑ አረፈብኝ ወዳጄ በሽብሽባ አይኑ አረፈብኝ ወዳጄ ከሰው ሲያደላ ለኔ አየሁት ባይኔ ከሰው ሲያደላ ለኔ አየሁት ባይኔ ተሸክሞኛል በንስር ክንፍ እንደ እናትም አባትም ሆነልኝ ጌታ ኢየሱስ የእንደገና አምላክ እንደገናዬ በእጅ መዳፍ ቀረስከኝ ሆንከኝ ጌታዬ ኢየሱስ ጌታዬ ሰማይ አቤት አለኝና ከመሬት ካፈር አነሳኸኝ ሰው ያላየውን አሳየኸኝ። ሃሌሉያ አይገርምም ለኢየሱስ እልልታ ጭብጨባ ሃሌሉያ። ይህ ድንቅ አምላክ እግዚአብሔር በሕይወታችን ዛሬም እንደገና እንዲህ አይነት ድንቅ የአምልኮ መንፈስ ስላፈሰሰ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ ስሙ ይባረክ፣ ሃሌሉያ ስሙ ይባረክ። አደርጋለሁ ካለ እንዲሁ እንደ ቃሉ ማዳኑ የበረታ ሽንፈት የማያውቀው እዚህ ነው ዳዊት ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ እድናለሁ። ምስጋና የሚገባውን ነው የጠራን። የጠላቶቻችን ምክር ከነዝክራቸው ፈርሷል። ዓላማና እቅዳቸው ከእጃቸው ላይ ከሽፏል። የሰይጣን የዲያብሎስ አጀንዳ ተቃጥለዋል። እግዚአብሔር ቀድሞናል። ስሙ ይባረክ። እናመሰግንሃለን፣ እናከብርሃለን። ለዘለዓለም ከፍ በልልን። እየተመለከ እያለ በራእይ እንደዚህ አይነት ነገር አይ ነበር። እዚህ አካባቢ ያለ አይመስለኝም። የሚቆራርጥ የማጨጃ ማሽን ጥርሶች አሉ። ጥርሶቹ ከመሃል ሹል ናቸው፣ ዳርዳሩ ሊቆራርጥ የተዘጋጁ ናቸው። እና ልክ እንደዚህ አይነቱን ነገር ጥርት ያለ መንገድ ላይ ጥርት ያለ ንጹህ ቦታ ላይ አየው ነበር። ዝም ብዬ እያመለኩ በመንፈሴ ሳሰላስል የሰራዊቱ ጌታ እግዚአብሔር እንዲህ አለ፣ ሕዝቤ ፊት የተቀመጠ እየቆረጠ ለብዙ ጊዜ ያስቀረቡ ዛሬ በመንፈሴ ጠረጋለሁ። አጄላ ታኒ ማሱካጀስ ይጠረጋል። መንገድሽ በመንፈስ ቅዱስ ኃይል ይጠረጋል። መንገድ በመንፈስ ቅዱስ ኃይል
ሌላው እንደዚህ ያየው ነበር። በመጀመሪያው ዝማሬ ላይ ነጭ ነው የሚያሳይ ይመስላል፣ ግን አያሳይም። ጥርት ያለ ይመስላል፣ ወይ እንደ አቡጀሌ ወይም እንደ ነጠላ ወይ እንደ ጋቢ ነጭ ነው። ወደዛ የሚያሳይ ይመስላል፣ ግን አያሳይም። ሸፍኗል፣ ጋርዷል። እግዚአብሔር እንዲህ አለ፣ ልክ መስሎ ልጆቼ ወደ በረከታቸው እንዳይደርሱ የጋረዳቸው መጋረጃ ቀድቼዋለሁ። ልክ መስሎ እኮ ነው። ልክ አይደለም እንዳትለው፣ ጥቁር ቢሆን እንዳትቃወም፣ እንዲና እንደዛ የተለያየ ቢሆን እንዳትቃወም። ልክ መስሎ የጋረደ ልክ መስሎ የጋረደ ዛሬ ከፊትሽ የተቀደደ ይሆን። ይደግመዋለሁ፣ ከፊት የተቀደደ ይሆን። ሌላ በመንፈስ የማየው ብዙ ሰዎች እንቁ የሆነ ነገር ይዘዋል፣ ደስ የሚል ነገር ይዘዋል። ጉዞ ላይ ነው ያሉት። መልካም የሆነውን ነገር ሊያስጥላቸው እኔም ነብይ ነኝ ብሎ እንደተዘጋጀው እንደዛ መንገድ ላይ እንዳትቆይ፣ በመጣህበት እንዳትመለስ፣ ብላ ብሎ እንዳትበላ፣ ቀጥ ብለህ ሂድ እንዳለ ልክ እንደዛ ትእዛዝ ተቀብሎ የሚሄድ ሰራዊት አያለው። ደግሞ መንገድ ላይ ሆኖ ደግሞ ለማስተጓጎል ለማበላሸት እንቁ የሆነ ነገራቸውን ከእጃቸው ለመጣል የተዘጋጀ የሆነ ግሩፕ ደግሞ አያለው። የሰራዊቱ ጌታ እግዚአብሔር ከሕዝብ በፊት ጉም እንደሚበተን ልክ እንደዛ ከፊታቸው በትኜዋለሁ። አጀላ ባላስ ለመሄድ የተዘጋጀ የሆነ ሰው ጮሆ አሜን ይበል። ለመቀጠል የተዘጋጀ አንድ ሰው ጮሆ አሜን ይበል። ከፊት የተከመረ ክብር ዛሬ ፈረሰ። ከፊትሽ የተከማቸ መከማቸ ዛሬ ፈረሰ። ጃላቫና ማሴ ፕሮጆላስ የሰራዊት ጌታ ልዑል አምላክ እግዚአብሔር እንዲህ ይለኛል፣ መንገዳችሁን ላቀና ከፊታችሁ ወጥቻለሁ። ያሳፈራችሁን ከፊታችሁ ላነሳ ከፊታችሁ ወጥቻለሁ። የወደቃችሁበት ቦታ ድጋሜ ላትወድቁ ከፊታችሁ ወጥቻለሁ። እንቅፋቱን ላነሳላችሁ፣ ድንጋዩን ላንከባልል ከፊታችሁ ወጥቻለሁ። እግዚአብሔር እንዲህ ይለኛል፣ ልጆቼ ሆይ እጄ ቀድማችኋለች ይለኛል። እጄ ቀድማችኋለች ይለኛል። ጠላት ከፊት የተቀጣ ይሆን። የማያስፈልግህን በነገር ላይ የመከራው ምክር ዛሬ ይፍረሽ። ጌታ ስምህ ይባረክ። በእልልታ በጭብጨባ ጌታን ባርኩ። ሃሌሉያ። እሰይ። ዝም ብላችሁ አጠገባችሁ ያለ ሰው አያጣሩትና ዛሬ ለየት ነው። እሰይ በሉት። እግዚአብሔር ያረካችኋል። ዝም ብላችሁ አጠገባችሁና እሰይ በሉት። ክብር ለመንፈስ ቅዱስ። አሜን። እጃችሁን ከፍ አድርጉና የቤተክርስቲያናችንን መዘምራን ዳውና ትንሱ እግዚአብሔር ይባርካችሁ። ማቴዎስ ወንጌል ምዕራፍ 11 ታወጡና ይህንን ቃል ደስ ብሎን ዛሬ እንካፈላለን። ስለ እናንተ ስጸልይ እግዚአብሔር የብዙዎችን እይታ ቀይራለሁ። ኢየሱስ ያድናል። የብዙዎችን እይታ ቀይራለሁ። አዲስ እይታ ገጥምላቸዋል። ኢየሱስ ለዘላለም ጌታ። በቆሰሉበት ድጋሜ አይቆስሉም፣ ባዘኑበት ድጋሜ አያዝኑም። ኢየሱስ ለዘላለም ጌታ። የመታቸው ዱላ ደግሞ አይመታቸው፣ የቆረጣቸው ዱላ ደግሞ አይቆርጣቸው። የሰራዊቱ ጌታ እግዚአብሔር እይታቸውን ይቀይራል። ቀኝ እጃቸውን ከፍ አድርጉና ጮኻችሁ ዛሬ በሉት፣ የኔ እይታ ይቀይራል። አዎ፣ ስለ አንተ ስለ ራስህ ያለ እይታ፣ ስለ ሰው ያለ እይታ፣ ስለ ሁኔታ፣ ስለ ነገሮች፣ ስለ በረከት፣ ስለ ጽድቅ፣ ስለ እውነት ያላችሁ እይታ በሙሉ በጌታ በኢየሱስም ዛሬ ይቀይራል። መንፈሳዊ እይታ ክፍል 1 ብዬ ያስኩትና እግዚአብሔር አምላክ በጣም ብዙ ቦታ ይህንን ታውጃለህ ታስተምራለህ ብሎኛል እና በጣም ብዙ የተከፈቱ የአገልግሎት በሮች አሉኝ። በእነዚህ ወራቶች ይህንን ነገር እናገራለሁ። መንፈሳዊ እይታ ክፍል 1 እናንተ ጋር ጀመርኩ ማለት ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 7 እነዚህ ሲሄዱ ኢየሱስን ለሕዝቡ ሳለ ዮሐንስ ሊናገር ጀመረ፣ እንዲህም አለ፣ ምን ታያለህ? ወደ ምድረ በዳ ወጣችሁ፣
ምን ልታዩ ወደ ምድረ በዳ መጣችሁ ወይም ወጣችሁ? ቁጥር 8 ንፋስ የሚወዘውዘውን ሸምበቆውን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን እነሆ ቀጭን ልብስ የለበሰ በነገሥታት ቤት አለ። ቁጥር 9 ወይስ ምን ልታዩ ወጣችሁ? ነቢያት አሁን እላቸዋለሁ ከነቢይ የሚበልጥ ኢየሱስ ለዘላለም ጌታ ነው። እስቲ ጮክ በሉና ከነቢይ የሚበልጥ ደግማችሁ ጮኻችሁ ከነቢይ የሚበልጥ በእኔ ቤት አለ በሉ። ጮክ በሉና በእኔ ቤት አለ በሉ። ኢየሱስ ለዘላለም ጌታ እንዲህ ተብሎ ተጽፏልና ይላል። በዚህ በያዝኩት አዲሱ መደበኛ ትርጉም እንደገና አነባለሁ ቁጥር 7 ጀምሮ። ዮሐንስ ደቀ መዛሙርቱን ከሄዱ በኋላ ኢየሱስን ለሕዝቡ ስለ ዮሐንስ እንዲህ ሲል ተናገረ። ወደ ምድረ በዳ ምን ልታዩ ወጣችሁ? ሸምበቆ በንፋስ ሲወዛወዝ ወይስ ምን ልታዩ ወጣችሁ? በአማረ ልብስ ያጌጠ ሰውን በአማረ ልብስ ያጌጠ በመንግስት ቤት አለላችሁ። ታዲያ ምን ልታዩ ወጣችሁ? ነቢይ ልታዩ? አዎን ከነቢያት የሚበልጥ ነው እንግዲህ ተብሎ ተጽፏልና እርሱ በፊቱ መንገድን ያዘጋጀ ዘንድ ከአንተ አስቀድመ መልእክተኛዬን እልካለሁ እያለ በታች ያፍራል። በዚህ ቃል መሰረት በጣም ጥቂቱን ሰዓት ደስ ብሎ ከእናንተ ጋር እናገራለሁ። ከዛ እንጸልያለሁ። በመሀል ደግሞ እግዚአብሔር አምላክ የሚለኝን እላለሁ። እናንተ የማታውቁት፣ እናንተ ያልገመታችሁት፣ እናንተ ያላሰባችሁት፣ እናንተ ያላቀዳችሁት፣ እናንተ ያልደከማችሁበት፣ እናንተ ያልቆፈራችሁት፣ እናንተ ያልሰራችሁት እንዲህና እንደዛ ነው ብላችሁ እናንተ ግምት ውስጥ የሌለ አባቶች የተናገሩበት ነቢያት የተነበሩበት የሆነ ምንጭ ከፊታችሁ ይፈልቃል። ደክመህ ቆፍረኸው አይደለም፣ ዝለህ ቆፍረኸው አይደለም፣ ስልችት እስክልሽ ድረስ ቆፍረሽው አይደለም። አባቶች የተናገሩበት ነቢያት የተነበዩበት ያ ምንጭ ከፊታችሁ ይፈልቃል። ጮክ በልና በደንብ አሜን በሉሽ። ለአዳማ ይህን ቃል እንናገራለን። እኛ አይደለንም፣ አባቶች የደከሙበት የሆነ ምንጭ ይፈልቃል። ነቢያት በሩቅ ዘመን ላይ የተናገሩበት የሆነ ምንጭ እኛ ቤት ይፈልቃል። ጩና እኔ ቤት ይፈልቃል በሉሽ። በጣም ነቢያት እንደተናገሩ አባቶች እንደተነበዩ የሚያምኑ ሰዎች ገና አሁን አይደለም ሩቅ ነው ብሎ የተናገሩትን ያንን የሚያምን ሰው ነው ይህንን ተቀብሎ በእኔ ቤት አጠገባቸው ያለውን ሰው አይታሉትና በእኔ ቤት ነው አባቶች የተናገሩበት ነቢያት የተነበዩበት እኔ ያልደከምኩበት ሆኖች በእኔ አስተሳሰብ ውስጥ የሌለ በእኔ እቅድ ውስጥ የሌለ የሆነ ምንጭ ይፈልቃል ሆኖች በጌታ በኢየሱስ እርግማንን የሚያስወግድ ምንጭ ከቤታችሁ ይፍለቅላችሁ። እርግማንን ጠርጎ የሚወጣ ምንጭ ይፍለቅላችሁ። ሐዘንን የሚያነሳ የሆነ ምንጭ ይፍለቅላችሁ። ከውድቀት የሚያነሳ የሆነ ምንጭ ይፍለቅላችሁ። እናንተ ያልጠበቃችሁት ሃሌሉያ ባካችሁ ላስተምራችሁ የኔ ቃል ቶሎ ቶሎ ልናገር። ጮክ በሉና እኔ ያልጠበቅኩት በሉሽ። ከዘላለም በፊት በእናቴ ማህፀን ሳለሁ እግዚአብሔር ስለኔ ያየው፣ እግዚአብሔር ስለኔ የተናገረው ጩና እሱ ነገር በሉሽ በቤቴ ይሆናል በሉሽ። አሁን ይህን ትንቢት ዛሬ በቤቴ ይሆናል በሉሽ። በጌታ በኢየሱስም በቤታችሁ ይሆናል፣ በልጆቻችሁ ላይ ይሆናል፣ በስራ ቦታችሁ ይሆናል፣ በዘመናችሁ ላይ ይሆናል። ጩኸው ሰድና አሜን በል። ይሆናል። አሜን። የሰራዊቱ ጌታ እግዚአብሔር ቀን እየጸለይኩ ያለው እንደዚህ አለ። ከዚህ ቀን ጀምሮ አትጠርጥረኝ፣ አትጠራጠረኝ እና ምንድን ነው የማደርገው ስል አባቶች የተናገሩበት ነቢያት የተነበዩበት የለውም ይሆናል። አዳማ ላይ ግድ ሲተነበይ ታላላቅ ነቢያት ይነሳሉ ሲባል እኔ አዳማ የለሁም ይሆናል። አልተወለድኩም ሊሆን ይችላል። በሆነ እናንተ በጆሮ የሰማችሁት እናንተ የሆነ ጊዜ
ብዙዎችን ያንኮታኮተ አንቺ ጋር ሲደርስ ተንኮታኮተ። ብዙዎችን ጥያለው የሚል የሚዝት ብዙዎችን እንደጣለ ምስክር ያለው ኢየሱስ ጋር ሲመጣ 3-0 እንደተሸነፈ በእኔም ይሄ ይሆናል የሚል አንድ ሰው ጮኸ አሜን። በእኔም ይሄ ይሆናል የሚል አንድ ሰው ጮኸ አሜን። አያልፍም አንተ ጋር ሲደርስ እርግማን አያልፍም ወደ ልጆች፣ እርግማን አያልፍም ወደ ስራ ቦታ፣ እርግማን አያልፍም ወደ ትዳር። ጮና አሜን በለሱ። ጮኻችሁ ደግሞና አያልፍም በለሱ። በኔ ዘር ከኔም በኋላ ከኢየሱስ ውጭ ሌላ አይሆንም። ከጠረጠርክ ዝም፣ ካመንክ አሜን። በዚህ በዮሐንስ በማቴዎስ ወንጌል ምዕራፍ 11 ላይ እንዳነበብኩላችሁ ጠያቂው መጥምቆ ዮሐንስ ነው። መጥምቆ ዮሐንስ በጣም አሪፍ ጥያቄ ይጠይቃል። ይሄ ጥያቄ ጠቅላላ ነው የሚጠይቀው። ምን ጠቅላላ ሰው እዛ ጋር የተሰበሰቡትን ሰዎች በሙሉ ከከተማ ነቅለው የመጡትን ሰዎች በሙሉ ነቅለው እንደመጡ ሲያያቸው ጥያቄ ጠይቃቸው። ምን ልታዩ መጣችሁ? ሊያዩ ሊመጡ ይችላሉ የሚለውን ነገር በሙሉ ዘረዝረላቸው። ነፋስ የሚወዘውዘውን ሸምበቆ ነው? ቀጭን የተልባ እግር የለበሰ ሸንቀጥ ያለ ለባሽ ነው? በመንግስት ቤት አለላችሁ? አይ ነቢያትን ነው ማለት ፈለጋችሁት? አይደለም። ከሱን ብንት በዚህ ያለ ተብሎ እንደተጻፈ ቀድሞ ሰምታችኋል። እና ምን ልታዩ መጣችሁ ብሎ ይጠይቃቸዋል። ለማየት የመጡት ነገር ከዚህ ጥያቄ በኋላ ለእነሱም ግራ ነው። ሊያዩት የመጡት ነገር ለእነሱም ግራ ነው። ሲነቁ ለምን እንደመጡ ዮሐንስን ፍለጋና ዮሐንስ እንዴት አይነት አስተማሪ ወይ ምን ሊናገር ይፈልጋል የሚለውን ለመስማት የመጡ ይመስላል። መጥምቆ ዮሐንስ ነው እዚህ ጋር የሚናገረው። ኢየሱስ ከሄደ ሰዎቹ ከሄዱ ኢየሱስ ክርስቶስ ከሄደ በኋላ ነው ይሄን ጥያቄ ኢየሱስ ፊት የቀሩትን ሰዎች የሚጠይቃቸው። ምንድን ነው ለመሆኑ ልታዩ የመጣችሁት? ለምንድን ነው ይሄን ጥያቄ የሚያነሳላችሁ? በጣም ብዙ አይነት ሀሳቦችን አስጀል። ለመንፈሳዊ ሰው መንፈሳዊ እይታ ወሳኝ ነው። ከኔ ጋር ናችሁ? አጠገባችሁ ላለ ሰው ነገሩ ከኔ ጋር ከሆናችሁ ለመንፈሳዊ ሰው በሉት፣ መንፈሳዊ እይታ ወሳኝ ነው በሉት። ምንድን ነው ወሳኝ? መንፈሳዊ ነኝ ካለ መንፈሳዊ እይታ በጣም ወሳኝ ጉዳይ። ለምን? ማየት ያሳልፋል፣ ማየት ያቆማል፣ ማየት ያስቀራል፣ ማየት ያስሮጣል። ካላየ መሮጥ አትችልም፣ ካላየ መራመድ አትችልም። ከመነሳት ከመቆም እርምጃ ከመጀመር የመጀመሪያው ማየት ይቀድማል። ዛሬ ምሽት ባረኳል። አይኖቻችሁን ይክፈትላችሁ። እይታ በጣም ወሳኝ ነው። ስለዚህ አንድ መንፈሳዊ ሰው መንፈሳዊ እይታ ከሌለው ኗሪ ሳይሆን አኗኗሪ ነው የሚሆነው። ነገሮችን የሚያይበት እይታ የተበላሸ ከሆነ ሰውየው የተበላሸ ኑሮ ነው የሚኖረው። መንፈሳዊ እይታው የተስተካከለለት ሰው መንፈሳዊ እይታው እንደ እግዚአብሔር ማየት ይችላል። ለምሳሌ መንፈሳዊ እይታዎቻችንን መፈተሽ በጣም ወሳኝ ጉዳይ። በጌታ በኢየሱስም ዛሬ እግዚአብሔር አይናችሁን ይክፈትላችሁ። ባካችሁ ጮህና አሜን በሉሽ። የሳራ ማህፀን ሙት መሆኑን እያየን በእምነት ልጅ ከውስጡ እንደሚወጣ
በእምነት ተረዳ። ሙት የሆነ ነገር አይቶ ሰው ከውስጡ እንደሚወጣ ማመን የመንፈሳዊ ሰው እይታ ነው። በጌታ በኢየሱስ ስም ዛሬ ለሰዎች ሁሉ አልፋችሁ የምታዩበትን እይታ እግዚአብሔር ይቅጠመላችሁ። እጃችሁን ከፍ አድርጉና መንፈሳዊ እይታ በሉሽ። ያስፈልገኛል በሉሽ። በጌታ በኢየሱስ ስም ዛሬ ምሽት ይሰጣች። የከበረ እይታ ያከብራል። የከበረ እይታ ያከብራል። የተዋረደ እይታ ያዋርዳል። የቆሸሸ እይታ የጠራን ያቆሸሻል። ኢየሱስ ያድናል። እደግመዋለሁ ይሄን ቃል በጣም ስለሚያስፈልጋችሁ። የከበረ እይታ ያከብራል። የተዋረደ እይታ ያዋርዳል። የቆሸሸ እይታ የጠራውን ያቆሸሻል። ስለዚህ ዛሬ እግዚአብሔራዊ ያልሆነ እይታ ከአስተሳሰባችን ከዓይኖቻችን ላይ የወደቀ ይሆን። እግዚአብሔራዊ ያልሆነ እይታ ዛሬ ከላያችን ላይ ይነሳ። መንፈሳዊ እይታ ምንድን ነው ካላችሁ፣ እንደ እግዚአብሔር ማየት። እንደ እግዚአብሔር ማየት ማለት እግዚአብሔር ያየልህ እርሱ ማየት። አሜን አሜን ወልስ አሜን። ባካችሁ ጮክ በልና አሜን ወልስ አሜን። በጣም ወሳኝ ጉዳይ ነው። ቶሎ ቶሎ ብዬ ልጸልይ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 እስከ 4 እንዴት ደስ በሚል አይነት ደብዳቤ ለቴዎፍሎስ ሉቃስ እንደጻፈ እንደዚህ ይላል። የከበረ ቴዎፍሎስ ሆይ ከመጀመሪያ በዓይኔ የታየልህ የቃሉ አገልጋይ የሆነ እንዳስተላልፍልህ እኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በተራ ላዘጋጅልህ ስለሞከሩ እኔም ደግሞ ተማሩ ቃል እርግጥን ልታወቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በተራ ልጽፍልህ መልካም ሆኖ ታየ። ምንድን ነው በዓይኔ ያየሁትን የመጀመሪያው ብዙዎች ተርከውልሃል። ይሄን ታሪክ ብዙዎች ጽፈውልሃል። ይሄንን ጽሑፍ ብዙዎች በስርዓት ነግረዋል። ሰምተህ ከጆሮ አለክ፣ ሰምተህ በልብ ውስጥ አስቀምጣል። ቴዎፍሎስ ሆይ እንደ ጻፉልህ አውቃለሁ፣ ደግሞ እንደነገሩ አውቃለሁ፣ አንተም እንደሰማህ አውቃለሁ። ግን የምጽፍልህ አሁን በዓይኔ ያየሁት። ወይ እንደዚህ አይነት አማኝ ካለ ጮሆ በደንብ አሜን። ዛሬ ሞልቶ የተረፈን ኢየሱስ እናወራለን። በደንብ ጮሆ በና አሜን ወልሽ እኔ አለ ጌታ ኢየሱስ እሺ ሕይወት እንደሆነላችሁ እንዲበዛላችሁ እንዲትረፈረፍላችሁ ይመጣው የተትረፈረፈ ኢየሱስ አወራን። ለሚጮሆ አሜን ወልሽ ግማሽ ኢየሱስ አይደለም ሙሉ ኢየሱስ ጮሆ አሜን ወልሽ ይባርካል ስትል እጅ ላይ ይዘው ያለብሳል ስትል እጅ ላይ ለብሰው በጌታ በኢየሱስም ዛሬ ይሆንባችሁ። የምንተረከው ያየሁትን ነው። ምን ያልኩትን የሰማኸውን ብቻ ከሆነ ግማሽ ይገርማል። እንትና ስትነግረኝ ብለህ ከጀመርክ ግማሽ ምን ያልኩትን ደግሞ ያየሁትን እተርክልሃል። ያየሁትን እሱን እነግርሃለሁ። ደግሞ ይሄ ብቻ ሆኖ እኮ አይደለም። የእውነት ቴዎፍሎስ ሆይ ስማኝ፣ መልካም ሆኖ ታይቶኛል። ይሄ ትንቢት ነው ብለህ ከወሰድክ ውሰድ። ከዛሬ ምሽት ጀምሮ አይኖቻችሁ መልካም ብቻ ይመልከቱ። ከዛሬ ምሽት ጀምሮ አይኖቻችሁ መልካም ነገር ላይ ብቻ ይውደዱ። ክፉ ነገር ከዘመን ላይ የተገለበጠ ይሆን። አንድ ሰውና መልካም በለሽ አያለው ምን መልካም እህትን ስታያት ወንድምን ስታየው ሰው ስታየው መልካም። ሃሌሉያ አንድ ሰው ይጩና ጮኸ አሜን ወለስ እስቲ ጩና መልካሙን ያለው ወለሽ እናገርብሃለሁ። እንደዛ ከሆነ ነገ ጠዋት መልካሙን ማለት ይጀምራል። መሽቶ ሲነጋ መልካም ነገር በቤት ይሆናል።
መልካም እንደሆነ የተመለከቱት። ሃሌሉያ! ማነው አንድ ጀግና ጮሆ አሜን? ይህንን ቃል እንደው አሜን ብለው የሚወስድ ማነው? ዛሬ እስከ ዛሬ ክፉ እያየ የከረመ አይን ዛሬ ወደ መልካም ይቀየር። እስከ ዛሬ ሞት ያሳየ ዛሬ ወደ መልካም ይቀየር። እስከ ዛሬ ሐዘን ያሳየ ዛሬ ወደ መልካም ይቀየር። እስከ ዛሬ በሽታ ያሳየ ዛሬ ወደ ድነት ይቀየር። ምክንያቱም ለምንድን ነው እንዲህ አይነት መልካም እይታ የምፈልገው? ምክንያቱም እይታ የዛሬ ብቻ አይደለም። እይታ የዛሬ ብቻ አይደለም። በጣም ብዙ ሰዎች እይታ የዛሬ ብቻ አድርገው ነው የሚያስቡት። እይታ አሁን ነው ብለው ያምናሉ ብዙ ሰዎች። አጠገባችሁ ላለ ሰው ንገሩልኝ፣ እይታ በሉት የዛሬ ብቻ አይደለም። እይታ የዛሬ ብቻ ነው። ወዳጆች በጣም የብዙ ሰዎች እይታ ትንሽ ነገር ላይ ብቻ የተሰፋ ነው። መብል ከሆነ መብል፣ መጠጥ ከሆነ መጠጥ፣ መልበስ ከሆነ መልበስ፣ የሆነ ነገር ላይ ብቻ የተሰፋ ነው። የክርስቲያን ወይም የአማኝ እይታ የዛሬ ብቻ ነው። አሜን። እጃችሁን ከፍ አድርጋችሁ እይታ የነገ ነው። ተገሙና እይታ የነገ ነው። ዛሬ ላይ ቆመን ነገን የምናይበት እይታ ነገን ያሳምራል። ሃሌሉያ! እኔ በቃ ይገርምሃል፣ በቃ ዘንድሮን ማለፍ አይመስለኝም ምናምን ካልክ ዘንድሮን እንደምንም እንድተንገዳግደው እንኳን ብታይ በሚቀጥለው ቀን ላታልፍ ትችላለህ። እይታ ዛሬ ላይ የምታየው እይታ ነገን ያሳምራል። ኢየሱስ ያድናል። ኢየሱስ ያድናል። ማነው ዛሬ በእይታው ነገን የሚያሳምር? አንድ ጀግና ጮኻል። አሜን። እይታ ዛሬ ብቻ አይደለም፣ ነገን ያሳምራል። ሁለተኛው እይታ ነገን ማሳመሩ ብቻ ሳይሆን እይታ የዛሬ ብቻ አይደለም፣ የትውልድ ነው። ሁኔታዎችና ነገሮች ጊዜን ሲነዱ እግዚአብሔርና ቃሉ ግን ዘላለም ያሳዩናል። ሴጣንና ሁኔታ ሊያበቃ ነው ነገ ላይ ሲለኝ የሰራዊት ጌታ እግዚአብሔር በድምፁና በቃሉ ሲያረጋግጥልኝ ይቀጥላል። መንፈስ ቅዱስ ይባላል። ነገር ለትውልድ መክፈት የቻለ ሰው የተስተካከለ ምዕራፍ ውስጥ ዘሩን የመክተት አቅም አለው። አሜን። ቀኝ እጃችሁን ከፍ አድርጉና ከዚህ ማታ ጀምሮ በሉ፣ ከዚህ ሌሊት ጀምሮ በሉ፣ ዛሬን ሳይሆን ነገን አያለሁ በሉ። ጮህና ነገን አያለሁ በሉ። አንድ ሰው ሲታመም ወይም ማታ ላይ ደርሶ ሲጨነቅ ሌሊቱ የረዘመበት ይመስለዋል። ሌሊቱ ረዝሞ አይደል? ሌሊቱ ረዝሞ ሳይሆን ችግሩ ነው ሌሊት ያረዘመው። ያው እግዚአብሔር የሰጠው 24 ሰዓት 12 ሰዓት ነው ያለው። የቀኑም 12 የሌሊቱም 12 ነው። ሰዓት ተቀይሯል። ጠምዝዘ ጠዋት 12 ሰዓት የምታደርገው 9 ሰዓት ላይ ስትነሳ ጠዋት 12 ሰዓት 19 ሰዓት ነው እንጂ 12 ሰዓት አይደለም። ችግር ነው ቀን የሚያረዝመው። ችግሩ መካከል ቆመ፣ ግን ጨለማው ከበው እያለ ይነጋል ስትለው ድንገት ጠዋት ላይ ትቆማል። የክርስቲያን አንዱ ጥንካሬ፣ የክርስቲያን አንዱ ጀግንነት ፈተና አልተፈተንኩም ሳይሆን ፈተና ውስጥ ቆሞ አልፋለሁ። ጮክ በሉና አሜን በሉ። እኔ ቀርቦ እግዚአብሔር እንደሚያወራው ዝም ብዬ በቃ ምናምን ብሎ ከእግዚአብሔር ጋር ማጉረምረም የሚጫወት አለ። ነገራቸው ለከዚህ ወይ ማጉረምረም የሰይጣን ልሳን ነው። የሰይጣንን ልሳን መናገር ሳይሆን
በጨለማው ከቦ ችግሩ ከቦ ጭንቀቱ ከቦ በጭንቀቱ መካከል ሆነ ለሚልካት ጠላቴ ሆይ እኔ ደስ አይበል ምን ትሆናለህ ስለው ወድቄአለሁ ግን እነሳለሁ። እንዴት ነው የምትነሳው? ጨልሟል አይደለ? እግዚአብሔር ብርሃኔና መድኃኒቴ ነው። እንዲህ አይነት ጀግና ሰው ካለ በደንብ ጮሆ አሜን በለኝ። ይሄ ቃል ዛሬ ፍሬ ያፍራባችሁ። ክርስቲያን በማግስቱ የሚዘምር አይደለም፣ ችግር ውስጥ ሆኖ የሚዘምር ጀግና ነው። አጂና ማሃዲካ ባራ ቫይናስ እያመመረስ ህመሜን እያየው ቁስሌን እያየው እንዲህ ያለው እግዚአብሔር ስም ይባረክ። ኢዮብ አቤት ምን ሆነ? ምንም አልሆንኩ፣ ራቁቴን መጣው ራቁቴን ሄዳል። ታዲያ ምን ይሻላል? እንደ እግዚአብሔር ያለ ማንም ከችግሩ ተላቆ ነው ወይ? አይደለም። ከጭንቀት ወጥቶ ነው? አይደለም። ጭንቀት ውስጥ እያለ ሰውዬው ውስጥ ደስታ ነው። ለዚህ ነው ጌታ ኢየሱስ ጴጥሮስ ለተበተኑ አይሁዳውያን ሲጽፍላቸው እናንተ ሰዎች አላቸው መከራ ሲመጣባችሁ እንደ እንግዳና እንደ አዲስ ነገር አትቁጠሩት፣ ይልቅስ ደስ ይበላችሁ። እንዴት በመከራ ደስ ይላል? ለዛው መከራ አይነት ሆኖ እያለ መከራ ቢፌ ሆኖ አይነቱን እየወሰድከው ይሄን ስታልፈው ይሄን ስታልፈው ይሄን ስታልፈው ይሄኛውን አልፋለሁ። ክብር ለኢየሱስ ይሁን። ሌላ መጣ፣ ክብር ለኢየሱስ ይሁን። አሁን መጣ፣ ክብር ለኢየሱስ ይሁን። ሳታውቀው ጨርሰህ ትወጣለህ። በጌታ በኢየሱስን እንዲህ ያለ ጸጋ ዛሬ ይዝነብባችሁ። ስታጉረመርም ቀን አታስረዝም። እይታ ነው የሚገድለው፣ እይታ ነው የሚያወጣው። ማየት ነው የሚያከብር፣ ማየት ነው የሚያዋርድ። ስታጉረመርም ቀን አትፍጅ። ስታጉረመርም ሌሊት አታስረዝም። ቶሎ ሊደርሽ ለትውልድ ምዕራፍ መክፈት የሚችል ሰው ዛሬ ላይ ሆኖ ነገን ያየ ሰው። አጠገባችሁ ላይ ያለው ሰው ጮክ በሉና ምን ይበላችሁ ይክሩ። ዛሬ ላይ ሆኖ ነገን ማየት ማለት ለትውልድ ምዕራፍ መክፈት ነው። ትውልድ ካለ በውስጣችሁ ጮኻችሁ ለትውልድ ምዕራፍ መክፈት ነው። መቼ ላይ ቆሞ? ዛሬ ላይ ቆሞ ነገን ማየት ማለት ለትውልድ ምዕራፍ መክፈት ነው። ኢየሱስ ለዘላለም ጌታ። እውነተኛ እይታ ያለው መቼና የት ነው ካላችሁ ከእግዚአብሔር ጋር ለተጣበቀ መንፈሳዊ ሰው። አሜን። ኢየሱስ ያድናል። እስቲ መጽሐፈ ነገሥት ካልዕ ሁለተኛ ነገሥት ማለት ነው። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 10 ነው። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰዱ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም። ምን ብትለኝ? ምን ብትለኝ? ምን ብትለኝ? ይሄ ማለት ትኩረት መውሰድ ማለት ሀሳብህን፣ ፈቃድህን፣ እውቀትህን እግዚአብሔር ያየልህ ነገር ላይ ማድረግ ማለት። 20 ነገር የተመኘ ሰው 20 ነገር ስለመጣ 20 ነገር አይዝ። በጣም ብዙ ገንዘብ ሰብስቤ ዘርዝሬው ይህንን ብዙ ገንዘብ እንዲህ ብበትነው አንዱ ላይ ትኩረት ያደረገ ዘሎም ቢሆን ይይዛል። ያለ ግን አንድም አይይዝም። ለቀም አድርጎ ሰው ይጨርስበታል። ድሮ ሻሙስ እንጫወት አውቃለሁ። 4 ነው የሚይዘው ብዬ ተዘጋጅቼ አንድም ሳይዝ የቀረቡባቸው ቀናቶች አንዷ ላይ ካተኮሩ ተጋፍቼ ይሆናል። በብዙ ትኩረት ይፈልጋል አለው ኤልያስ ለኤልሳ። መንፈሳዊ ነገር ትኩረት ይፈልጋል። እይታህን ሰይጣን አያታልጩህና አሜን። በዚህም ሲመጣ ከመሰዊያ ላይ 4 እና 5 ቦታ ብትንትን እንዳያደርግ ሰይጣን በደንብ ጮህና አሜን። ትኩረት እግዚአብሔር ያየልህን እርሱ አይመጣም። ሞትን አላይ ማለት ቁጭ ብሎ ስሞን
አርጅታል። ኖ እርጅናዬን አይደለም ያየሁት፣ እጠብቀዋል። ምንድነው የምጠብቀው? ታያለህ ያለኛል። ታያ 700 ዓመት ሆኖታል። ለምን ከዚህ በኋላ 1000 ዓመት አልቆይም? በመንፈስ ሞትን እንደማያይ ተረድቶ ምን ልታይ ፈለግ? ሞት አይደለም ኢየሱስን አየዋል። ምን ልታይ ፈለግ? ሞት አይደለም መድኃኒት አያለዋል። ምን ልታይ ፈለግ? የእስራኤልን መጽናናት አያለዋል። በጌታ በኢየሱስም እንዲህ አይነት እይታ ዛሬ ይሁን ገባች። ትኩረት ወሳኝ ጉዳይ ነው የምነግራችሁ። እንዲህ እርግፍ እያልኩ የምነግራችሁ የምናገርበትን ቦታ ስላጣዋል። በጣም ነፍ የሆነ የማገለግልባቸው አስተሳሰብ ብዙ እናንተ እንደምታውቁት ማለት አብረንም ስለኖርን 11 ዓመታት በብዙ አቅጣጫ ግን በጣም አትኩሬ የእግዚአብሔርን ቃል ከምንም አስቀድሜ የሚነግራችሁ በአካል እንዳትሆኑ ነው። ከሚያባክናችሁ ነገር ዛሬ እጃችሁን ይዞ ያወጣችሁ። የዚህ ዓለም ሲስተም ያባክናል። የዚህ ዓለም ሲስተም ይጥላል። የዚህ ዓለም ሲስተም ነገር ይበታትናል። ሐሳብ ይበታትናል። ፈቃድ ይበታትናል። ምኞት ይበታትናል። እይታን ያጠፋል። አቅላችሁ እግዚአብሔር ሁሉንም ነገር ፈጠረና መልካም እንደሆነ አየ። ምን እንደሆነ? መልካም እንደሆነ አየ ይላል። እንደሆነ አይቶ የፈጠረው ነገር መልካም እንደሆነ አየ። ቀንን ማታ፣ ቀንም ሆነ ማታ ለያቸው። ትኩረት ተገባቸው ያለው ሰው ተቃርቡትና እግዚአብሔር ያሳየህና የነገረን ላይ አትኩር ይበሉት። በደንብ ነገር እግዚአብሔር የነገረን ላይ አትኩር በሉት። ዛሬ በጣም ስወዳችሁ ወደ መጀመሪያው ልመልሳችሁና ከዛ ልጨርስ። በሆነ ጊዜ ቤት እያለ በሆነ ጊዜ ገና ቸርች ስትመጣ ወይም የሆነ ጸሎት ቦታ ተንበርክከህ የተነገረህን ያልተፈጸመ ትንቢት ታስታውሳለህ? የተነገረህን ያልተፈጸመ ተስፋ ታስታውሳለህ? ተመለስና እሱ ላይ ትኩረት ነው። ሌላ ፍለጋ ላይ ሰይጣን አባክን። ሰሞኑን ከዚህኛው ውጭ ሌላ ነገር በእግዚአብሔር ፊት እያነበቡ አው ስለማነብስ ሳነብ እየጻፍኩ ነበርና ማንም ለማነጽ ቢፈልግ ተጠንቅቆ ያንጽ ይላል። የተጣለው መሰረት ላይ ተጠንቅቆ ያንጽ ማለት ምን ማለት ነው? ይሄ ነገር ቆሟል። ቀድሞ ብረት በዚህ በቆመ ብረት ላይ እጅኛዋን ቢጫ ምንድነው እቺ ቀይ ከለሯን ነገር አደረጉት። ቀለምም ተቀባ። ሌላም ነገር አምጣችሁ ሌላም ነገር እስከዚህ እስኪወፍር ድረስ መጣችሁ ላው ላይ ስትገለቡ ስታንጹ ይሄ ነገር ከመውደቅ ይልቅ መጠንከሩ ይበዛል። ማነጽ ማለት እሱ ሌላ ነገር ለመትከል መጣጣር አይደለም። አንተ ብቻ የምታውቀው ሌላ ሰው የማያውቀው ለመፍጠር አዲስ ነገር ለመትከል አለ። የተተከለው ላይ ማነጽ መጨመር። ጮክ በሉና አሜን ወርስ በጣም ብዙ የኛም የሆኑ ነገሮች እንዲስተካከሉ ጸልያለሁ። እንዲስተካከሉ ወደፊት አስተምራለሁ። ለምሳሌ ዛሬ አሁን እግዚአብሔር ምን አለን ካላችሁ መንፈሳዊ እይታ ብሎኛል ካለ ነገ ማለዳ ባለን ጸሎት ላይ ለማነጽ ከሆነ ስርዓቱ ነገ ማለዳ ባለን በአገልግሎት ጸሎት መንፈሳዊ እይታዎቻችን ይቃያል። አሜን። ዓርብ ዕለት እሑድ ዕለት የተሰበከው ስብከት ካለ እግዚአብሔር የሚያመጣው መልእክት ካለ ያንን መልእክት ይዞ በሚቀጥለው ቀን መጸለይ ማነጽ ነው። ሌላ ነገር ለማምጣት መታገል አይደለም። በጌታ በኢየሱስም ዛሬ ነገሮቻችን የበታተነ አውሬ የተመታ ይሆን ጩና ቢኖር የተመታ ይሆን እያደከመን ያለ እያሰለችን ያለ ሚስት ሌላ ተጣላለች፣ ባል ሌላ ይጸልያል፣ ልጆች ሌላ ይጸልያሉ፣ እንትን ሌላ ይጸልያል፣ ጎረቤት ሌላ ይጸልያል። ቤትንትን ቤት ውስጥ እንኳን ጌታ ሆይ እንትን ስጠኝ ምናምን ካለ እሱ ደግሞ ጌታ ሆይ ቤትንትን ትኩረት እንኳን ለምሳሌ ቅባት የሚያስፈልግ ከሆነ ለሳምንት ይሁን ለ15 ቅባት እንደሚያስፈልግ በአንድ ቤት ውስጥ መጸለይ። ቅባት አለ ቤት ፈልጋለሁ ከእግዚአብሔር ካላችሁ ቤት ከእግዚአብሔር እንደምትፈልጉት ትኩረት ማድረግ፣ በቤተሰብ ትኩረት፣ በግል ትኩረት
በቤተ ክርስቲያን ትኩረት ማድረግ። ኢየሱስ ያድናል። ስለዚህ እነጠቃለሁ አላለም፣ ሄዳለሁ ያለው። ወዴት ሄዳል? ወደ ኢያሪኮ። ወዴት ሄዳል? ወደዚህ። ሀሳቡ እንኳን እንዲበታተን አገር ነገር ነግሮታል። አይበታተንም። እንግዲያውስ ከወሰንክ በሕያው ነፍስ እምላለሁ ብለህ ከጨከንካል ይሄዳል። ስታይ ይሆንልሃል። አሜን። ኢየሱስ ያድናል። አሜን። እጃችሁን ከፍ አድርጉና ጮኻችሁ ኢየሱስን አየዋለሁ። ኢየሱስን አየዋለሁ። ለዚህም እጸልያለሁ። ትኩረት በጣም ወሳኝ ጉዳይ ነው። እግዚአብሔር የተባረከ ይሁን። እግዚአብሔርም ከፈጠራቸው ነገሮች መልካም እንደሆነ አየ። መንፈሳዊ እይታ ክፍል አንድ። ክፍል ሁለቱ መቼ እንደሚያ አጭር ስለሆነ ነው፣ ሙሉም ስለሆነ አጭርም ነው ሙሉም ነው። ክፍል ሁለትን በሌላ ጊዜ ልናየው እንችላለን። ሌላ ጊዜ ግን አንዱ ዛሬ እግዚአብሔር ይላችኋል መንፈሳዊ እይታ ይኑራችሁ። 50 ነገር ጠይቀ ከሆነ የጠየቀው 50 ነገር ደጋግመህ ንገረው። ጻፍና እስኪፈጽምልህ ቆይበት። ጤና ፈልጋለሁ ብለህ ከሆነ ጤናህን አስቀምጥና በፊቱ ጤና እስክትሆን ድረስ ጳውሎስ እጸልይልሃለሁ እንዳለ ምን እስክትሆን? ጤና እስክትሆን። ጤና እንዲኖር እጸልያለሁ። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ዛሬ መንፈሳችንን ያንቃ። አሜን። ሲጮክ በሉና አሜን በሉ። አሜን። መንፈሳዊ እይታ በሉ። መንፈሳዊ እይታ ዛሬ ጮክ በሉ። መንፈሳዊ እይታ ዛሬ ይኖረኛል። ከዛሬ በኋላ መንፈሳዊ እይታ እመላለሳለሁ። ጮህና ፍሬያማ እሆናለሁ። ስኬታማ እሆናለሁ። ጮህና አልከስርም በሉት። ምን አይደለም በቃ እንዳትባክኝ እኔ ነኝ ያልኩት። እርግጠኛ ነኝ ዛሬ ወንድማዊ ምክርን በሉት፣ መልእክትን በሉት፣ ትምህርትን በሉት፣ ጸሎትን በሉት፣ የፈለጋችሁን በሉና ውሰዱ። ግን ትኩረት አድርጌ የምነግራችሁ ነገር እንዳትባክ። ሴጣን ያባክናል። ቀዳዳ ጠቅ ያደርግና ክፍት ይላል። ቀዳዳ አይ ምናምን ብለህ ዞር ስትሄጂ ጠቅ ክፍት በጣም ብዙ ክርስቲያን ከእግዚአብሔር አንድ ነገር እንኳን ሳይቀበል 50 ተነግሮት 1-0 ምንም ሳይቀበል በዜሮ እየሄደ ነው። በጣም ብዙ ክርስቲያን እዚህ ውስጥ እንኳን የለም። ምን ብለዋል እግዚአብሔር? እንደ በጆንያ እንደተሸከመ አይነት ትንቢት የተሸከመ ሰው ብዛቱ። ለምንድን ነው ቸርች የማንመጣው? አይ ስራ እሰራለሁ ብዙ ጊዜ ጠበቁ። አሁን ዛሬ ጠዋት የሆነ ቦታ ቁጭ ብለን ከወንጌላዊ ኪዴ ጋር ዛሬ የለምና 40 ብሎ ዓመት በዓልም ስለሆነ የሆነ ቦታ ቁጭ ብለን አንድ ወንድም አለ ቸርች ውስጥ በጣም የቆየ ነው እና ትቷል። ወንድሜ ለምንድን ነው ቸርች የማትመጣው? እንደቀድሞ እኛ ጋር ሌላ ቸርች ነው የማውቀው አገለግል። ለምንድን ነው ቸርች የማትሄደው? እንደ ድሮ ባለፈው እናንተ ቸርች ሳገለግል አላየሁም ስለው ምን ዋጋ አለው 17 ዓመት ሙሉ ደከም ምን ዋጋ አለው 17 ዓመት ሙሉ ደከምንና ይሻላል አይሻልም? ዳዊት ማንን ትመርጣለህ? ረሃብ፣ ቸነፈር፣ ጦርነት? ኖ ኖ ኖ ኖ ምርጫ ውስጥ የሌለ እግዚአብሔርን መርጠን። አሜን። ምርጫ ውስጥ የለም እኮ ዳዊት ተረጋጋ። ምርጫ ውስጥ ባይኖርም የምመርጠው እግዚአብሔር ነው። አሜን። እና ይጤላል ብወድቅ እንኳን በቤቱ ልውደቅ፣ በቤቱ ይሻላል። ጮህና አሜን በሉ። አሜን። ትኩረት ስላጣችሁ እንጂ ያጣችሁት እኮ እግዚአብሔር አምላክ ሊያሳጣን ፈልጎ አይደለም። አሁን ዛሬ እግዚአብሔር የሚነግራችሁ ንግግር ይዛችሁት አባ እንዲህ ብለኸኛል እሺ ልጄ ይላል እግዚአብሔር። ከዛ አንድ ቀን እንደ ቃሉ ሊጎበኝ ቦታው ላይ ሲመጣ ከሌለ በጣም ከባድ። አይ ልጄ እንትን ብለህ እንትን ሄዳለች አይልም እግዚአብሔር። ጠይቃኝ ነበር እዚህ ጋር እንደ ቃል የመጣው እዚህ ጋር ነው የሚለው እግዚአብሔር። ለዚህ ነው ባቆም ምን ያለ በመጠበቂያዬ ላይ ቆሜ እጠብቃለሁ።
ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእይን ጻፍ፣ በጽላትም ላይ ግለጠው። ራእይ ገና እስከተወሰነ ጊዜ ነው። እግዚአብሔር አይዘገይም፣ አይዋሽ። ይመጣል። ጮና አሜን በሉሽ። ሲመጣ ከስፍራው ካጣሽ፣ ሲመጣ ኪዳን ከተግባባችሁበት ቦታ ካጣችሁ በጣም ከባድ። ሲመጣ ቦታው ላይ ፈልግሻል። አማኑኤል ዓለም አቀፍ ቤተክርስቲያን ከሆነ የነገረሽ እዚሁ ይፈልግሽ። የሆነ ቦታ ቸርች ውስጥ ከነገረሽ እዛው ነው። ጸሎት ቤት ውስጥ የነገረሽ እንድትለቂ አይፈቀድም፣ እዛው ነው የሚመጣው። ጮና በደንብ አሜን በሉሽ። ዘማሪ ውስጥ ሆነ የነገረሽ ዘማሪ ውስጥ እንደነገረ ዘማሪዎቹ እያዩ እግዚአብሔር ይገልጣል። ነቢያት ጉባኤ የነገረ ነቢያት ጉባኤ እያየ እግዚአብሔር ያከብርሃል። አትልቀቅ ስፍራህን። ቃሉን ስፍራውን ለቆ የሚሄድ ሰው ስፍራዋን ለቃ እንደምትበር ወፍ ነው። እንደዛ ነው። ይጠፋል፣ አይቀበልም፣ ይዋልዳል፣ ይደክማል። ዘመኑን ሙሉ የከሰረን ሰው ቁጭ ብሎና ኢንተርቪው ያደርጉት። ጽናት ያጣ፣ መጠበቅ ያቃተው፣ ትኩረት የጎደለበት፣ መንፈሳዊ እይታ የሌለው ሰው እንጂ አምላክ እግዚአብሔር ታማኝ አጠገባቸው ያለው ሰው አይተርብትና እግዚአብሔር ታማኝ ነው። እንደገና በእኔ ቤት በሉት፣ በእኔ ጓዳ እግዚአብሔር አይታማም። እግዚአብሔር ይኮ አይደለም። እግዚአብሔር እንደኔ እንደናንተ አይደለም። እግዚአብሔር ታማኝ፣ የተናገረውን ያደርጋል። ዝናብ ከሰማይ እንደሚወርድ ምድርን እንደሚያረካት ምድርን ቡቃያዋን እንደምትሰጥ ቡቃያውን ለምግብ እንደሚሆን ከአፌ የሚወጣው ቃል የሚሻውን ሳያደርግ በከንቱ ወደ እኔ አይመለስም። የእግዚአብሔር ቃል ይፈጸማል። ባንቺ ጩሂና አሜን በይ። እውነተኛ ቃል የነገርኳችሁ ይፈጸማል። ሰይጣን እንዲያታልሽ፣ ዲያብሎስ እንዲያታልልሽ ዛሬ ከፈለክ ንቅር በለው ከፈለክ ቢፌ ነው እንግዲህ ነገርኩህ ዛሬ መንፈሳዊ እይታ። ሃሌሉያ! ጌታ ስምህ ይባረክ። እናመሰግንሃለን፣ እናከብርሃለን። በእልልታ በጭብጨባ ጌታ እኔም በጣም እየታገለኝ ነው። በጣም ነው የሚታገለኝ። ለምሳሌ እግዚአብሔር የሚናገረኝን ነገር የእውነት አምጥቼ ለሰዎች ለመናገር በጣም ከሚቸገሩ ሰዎች መካከል ሌሎችም ካሉ አላውቅም፣ ከሚቸገሩ ሰዎች መካከል አንዱ ነኝ። በጣም ነው የሚቸገረው። የነበረው ቤት ውስጥ ነብዩ መሐመድ የሚባላል እና ትንቢት ተናጋሪ አይደለም፣ አረጋጋጭ እንጂ። እና አሁን ሰዎች ትንቢት ተነግሯቸው የሆነ ቦታ ትንቢት ሰምቶ መጥቶ ድጋሚ ትንቢት ከኔ ሰሙ ደገመልኝ ነው የሚሉት እንጂ ፈጸመልኝ። እና ከዚህ የተነሳ አሁን ሰው ተቸግሯል። ምንድን ነው የምትፈልገው ስም አስፈጻሚ። በጣም በሚገርም አይነት ሁኔታ አስፈጻሚ የለም፣ ተናጋሪ ነቢያት ግን አሉ። አስፈጻሚው አንቺ ነሽ። ሾክ በሉና አሜን በሉ። ያው ቀንበር ሰባሪ ቅባት የመጀመሪያው ያለው አንተ ጋር፣ ምክንያቱም በክርስቶስ አካል ውስጥ ተቀብተሃል። በጣም ብዙ ሰዎች ሰይጣን እያባከናቸው ነው እና እንድትባክኑ ስለማልፈልግ ነው እና መልእክት እንደቀርቡ መጸለይ፣ ለሰዎች መልእክት መናገር፣ በተለያየ አቅጣጫ ለሰዎች መጸለይ በጣም ይቸገራለሁ እና አሁን እግዚአብሔር ሰው ሶስተኛ ጊዜ ነው ምናምን የሚለው ነገር ለምንድን ነው ሶስተኛ ጊዜ እስኪመጣ መልእክት የምጠብቅ? ይገርማል። ባለፈው እንደዛ ብሎኛል እንጂ ተረጋጋ ይሽም ነው ይላል ነሳ ባለፈው ብሎኛል ምናምን አይባልም። ያለህን ማረጋለህ። አሜን ነው። አሜን። ስለዚህ ደካማው ማን ነው ካላችሁ እግዚአብሔር አይደለም እኛ እንጂ ያለውን እግዚአብሔር ያደርጋል። እግዚአብሔርን አምነዋለሁ የሚል አንድ ሰው ወለም ብቻ አሜን ይላል። አሜን። እግዚአብሔር ታማኝ ነው፣ ያደርጋል። በቃ ያደርጋል። ስለዚህ ያላደረገበት ምክንያት ትኩረት ስላጣ
ስለጣን ነው። መንፈሳዊ ሁኔታዎቻችን ስለጎደለ ነው። መጠበቅ ስላቃተን ነው። ቦታ ስለለቀቅን ነው። ስፍራ ስለለቀቅን ነው። እግዚአብሔር ሊናገረን መጥቶ በተናገረን ቦታ መጠበቅ ስላቃተን ነው እንጂ እግዚአብሔር አድራጊ አምላክ ነው። አሜን። እግዚአብሔር ለእስራኤል ከተናገረልና አንድም አላስቀረባቸው። ምን አለው እንጂ ፈጸመው እንጂ። አሜን። ምን አለው እንጂ አንድም ነው። አንድም አላስቀረባቸው። በእኔና በእናንተ ጓዳ ከዚህ ቀን ጀምሮ እግዚአብሔር አይታማም። አሜን። ቀኝ እጃችሁን ከፍ አድርጎና ተናግሯል ብሉ። ያደርገዋል። ተናግሮኛል። የተናገረኝን ጮክ ብለው ይጨብጠዋል። በጌታ በኢየሱስም ሕይወታችሁ በፍሬ የተሞላ ይሁን። ዛሬ ምሽት ነገሮቻችሁ የተለቀቀ ይሁን። ከአራቱም ማዕዘናት ይፍሰስባችሁ። የተናገረውን የሚያደርግ አምላክ። ስለዚህ እግዚአብሔርን ማናሳፋ፣ እኛ ማንታማ፣ እኛ ማንማው። እግዚአብሔር ታማኝ አምላክ። እንደገና ለጌታ እልልታ ጭብጨባ